በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተድባበ ማርያም ሰይፈ ገላውዴዎስ የግራኛ መድመቤት ታላቋ ንግሥት። እንግዲህ አእምሮ መስኮቶቻችን በመልህቁ ይቀዘፍን በመርከባችን ውስጥ ሆነን ወደ ታላቋ ቤተ ክርስቲያን ማምላክ ወላዲት አምላክ ከብራ ወደምትኖርበት ተድባበ ማርያም ንግሥት ሰይፈ ገላውዴዎስ የግራኛ አመድ እመቤት ወደሆነችው ወደ ታላቂቷ በወርቅ ተለብጣ ለዘመናት ስታብረቀርቅ ስታበራ ወደነበረችው ታላቋ ቤተ ክርስቲያን ንግዘፍ። ተድባበ ማርያም ንግሥት በደቡብ ወሎ አገረ ስብከት የደሴ መግቢያ ሐረጎ በመባል በሚጠራው ጠመዝማዛ ጎዳና በጭንቅ አልፈን ተድባበ ማርያም ምን ትመስል ይሆን የሚለውን ሁላችንም ጥያቄ እየጠየቀን ጉዞ መጓዝ አለብን። በ1982 ዓመት ዕድሜ ባለጸጋ አዲስ ኪዳን የሥርዓት መነሻ የቅኔ ምንጭ የድጓ ምልክት ነቅ እንደሆነች የሚነገርላት ከአራቱ መናብርተ ጽዮን አንዷ የአማርኛ ቋንቋ መገኛ እንደሆነች የሚነገርላት የጎንደር የጎጃምና የወሎ መገኛ ማዕከል የሆነችው ለስነ ልሳን ተመራማሪዎች ትልቅ የቅርስ ስፍራ የሆነችው ተድባበ ማርያም የታቦር ተራራ የቅኔ መገኛ ጃኖበር፣ ጃንዌ በር፣ አጤዳሌና ሌሎች ያልተጠኑ መካነ ቅርሶች የሚገኝባት ተድባበ ማርያም ንግሥት የተወደዳችሁ የግዕዝ ቲዩብ ቤተሰቦች ባላችሁበት ቦታ ሁሉ ሰላም እግዚአብሔር ይብዛላችሁ። ወዳችሁና ፈቅዳችሁ የምታደምጡት ይህ ግዕዝ ቲዩብ በመሆኑ እጅግ ሐሴት እንመላለን፣ ክብረት ያድልልን እንላለን። እነሆኝ ዛሬ በተድባበ ማርያም ቤተ ክርስቲያን ላይ ቅኝት እናደርጋለን። ተድባበ ማርያም በኢትዮጵያ መሥዋዕተ ኦሪት ይሰዋባቸው ከነበሩ ቦታዎች መካከል አንዷ ስትሆን በዘመነ ብሉይ በፈቃደ እግዚአብሔር በቀዳማዊ ምኒልክ ዘመነ መንግሥት በ982 ዓመተ ዓለም ተመስርታለች። በመጽሐፈ ሱባኤ ዘአማኑኤል ካለ ገጽ 206 ላይ እንደተጻፈው ሌዋውያን ካህናት ከእስራኤል በአዛርያስ መሪነት የጁን አልፈው ከዛሬዋ አማራ ሳይንት ደረሱ። 12 በር ባለው ተራራ ላይ እግዚአብሔር ቤተ መቅደስን ሠሩ። ግማሾቹ ደብረ ድባብ እንበላት አሉ። አዛርያስ የዳዊት የወንድሙ ልጅ ሳቤቅ ይህችማ የኢየሩሳሌም የዳዊት መታሰቢያ ከተማ ትሆን ዘንድ ተድባበ ጽዮን እንበላት ብለው እንደሰየሟት ይነገራል። በዘመነ ክርስትና አማሮች ተድባበ ጽዮን የሚለውን ስም እንዲቀይሩ የአክሱም ነገሥታት አስገድዷቸዋል። ነገሥታቱም አብርሃ ወአጽብሃ ተድባበ ጽዮን ተድባበ ማርያም ብለው ሰየሙ። ትርጓሜውም እግዚአብሔር የተመረጠ ከፍተኛ ቦታ ማለት ነው ይላሉ። ርዕሰ አድባራት ተድባበ ማርያም በደቡብ ወሎ አገረ ስብከት ከደሴ በስተ ምዕራብ 200 ኪሎ ሜትር ርቀት በአማራ ሳይንት ወረዳ ትገኛለች። በተድባበ ማርያም ታቦታቱ በሚነክሱበት ወቅት በምስራቅ ያሉ ምዕመናን ንዋየተ ቅዱሳቱን ይዘው፣ በምዕራብ ካህናት ተሰልፈው፣ በሰሜን ያሉ ምዕመናን መጋረጃ ይዘው፣ በደቡብም ያሉ ምዕመናን ወራዴውንና ካስማውን ይዘው መንቀሳቀሳቸው በኦሪት ዘኍልቍ በምዕራፍ 2 ከቁጥር 3 እስከ 4 ያለውን የኦሪት ሥርዓትን ያመለክታል። አዲስ ኪዳን የክርስትና በ34 ዓመተ ምህረት ዘኢትዮጵያ ጃንደረባ ከተሰበከ በኋላ ሚስጥራተ ቤተ ክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትን ማክበር፣ ጥምቀትና መሥዋዕተ ወንጌልን መፈጸም የጀመሩት ወንድማማቾቹ ደጋጉ ነገሥታት በአብርሃና ወአጽብሃ ዘመነ መንግሥት በ330 ዓመተ ምህረት አካባቢ እንደሆነ የታሪክ ድርሳናት ያውሳሉ። እዚህም ተድባበ ማርያም እነዚህን የአዲስ ኪዳን ሥርዓቶችን በመፈጸም ቀዳሚዋ ነች ሊባል ይችላል። በብሉይ ዘመን መሥዋዕተ ኦሪት ይሰዋባቸው ከነበሩ መካከል አክሱም ጽዮን፣ መርጡለ ማርያም፣ ጣና ቂርቆስ፣ ተድባበ ማርያም ይጠቀሳሉ። ተድባበ ከአክሱም ቀጥላ ሁለተኛዋ መናብርተ ጽዮን ነች። በሥርዓቱም መሠረት የአክሱም ጽዮን አስተዳዳሪ ንቡረ እድ፣ የተድባበ ማርያም አስተዳዳሪ ፓትርያርክ፣ የመርጡለ ማርያም አስተዳዳሪ ርዕሰ ርዑሳንና የጣና ቂርቆስ አስተዳዳሪ ሊቀ ካህን በመባል ይጠራሉ። ከቀዳማዊ ምኒልክ ጀምሮ በየዘመኑ ለሚነሱ ነገሥታት
ቅብአ መንግሥት በመቀባት ሁሉም የየራሳቸውን ድርሻ ሲያኖሩ የተቀባ በማርያም ፓትርያርክ ድርሻ ግን ሰባቱን አናቅጸ ጸሎት ካደረሱ በኋላ በዚህም ሰይፍ እውነተኛ ፍርድ ፍረድበት፣ እግዚአብሔርን ሕግ ጠብቅበት፣ የተበላሸውንም አድስበት፣ የታደሰውንም አጽናበት፣ አመፀኞችንም ቅጣበት፣ ፈቃደኞችንም ሹምበት፣ በዚህም ሁሉ አምላካችንን አገልግልበት። ይህንን ስታደርግ በሚመጣው በዘላለም መንግሥት ከእርሱ ጋር ትነግሥበታለህ ብለው ይሾሙታል። ሰይፍም ያስታጥቁታል። ተድባበ ማርያም ከቀዳማዊ ምኒልክ ጋር በመጡት ሌዋውያን ካህናትና በንጉሡ ባለሟሎች ሕንፃ ቤተ መቅደሱ ካበቃ በኋላ በፓትርያርክ አዛርያስ አሳሳቢነት በ12ቱ ነገደ እስራኤል ስም በዘመነ ኦሪት አሁን ያለችበትን አካባቢ ገሊላ ተብሎ ይጠራ እንደነበር ይታወቃል። እዚህም የመጀመሪያውን ቤተ መቅደስ የመሠረታት እስራኤላዊው መስፍን አካባቢውን በሙሉ በኢየሩሳሌም ባሉ ወረዳዎች በመሰየሙ በዙሪያውም ያሉ አካባቢዎች ቢታንያ፣ ደብረ ዘይት፣ ኬብሮን፣ ጋዛ፣ ሎዛ፣ ኢያሪኮ፣ ደብረ ታቦር፣ ጎለጎታ፣ ሊባኖስ፣ ኢየሩሳሌም፣ ፍልስጤም፣ ቂሳርያ ወዘተ ተብለው ተሰይመዋል። ደብረ ሲና፣ ቃዴስ፣ ደብረ ፋጌ፣ ደብረ ፋራን፣ ደማስቆ፣ አርሞንየም መታሰቢያነቱ ለ12ቱ ነገደ እስራኤል እንደሆነ ይነገራል። የመቅደሷ አሰራርና የቤተ ክርስቲያኗን ታሪክ። የተድባበ ደብር ዋናው ቤተ መቅደስ ክብ በድንጋይ ግድግዳውም የተሠራና የቆርቆሮ ክዳን የለበሰ ነው። በውስጡም 3 ክፍሎች አሉት። እነዚህም ክፍሎች ቅኔ ማህሌት፣ ቅድስትና ቅድስተ ቅዱሳን ናቸው። እንግዲህ የመቅደሱና የቅድስቱ ወለሎች ከዕድሜ ብዛት አልፎ አልፎ ጉዳት ይታይባቸዋል። በአሁን ዘመን ማለታችን ነው። የመቅደሱ ግድግዳዎች በቅዱሳት ስዕላት የተሸፈኑ ሲሆኑ ስዕላቱ በሙሉ ጥንታዊ የቤተ ክርስቲያን አሳሳል ቀኑናን የተከተሉ ናቸው። እነዚህ ስዕላት ለምንም ጉዳት ዘመናትን መሻገራቸው በጥንቃቄ መያዛቸውን ያስመለክታል። የተድባበ ማርያም ቤተ ክርስቲያን ለበርካታ ጊዜያት የታደሰ ቢሆንም የመጨረሻዎቹ እድሳቶች በቅርስ ጥናትና ጥበቃ ባለሥልጣን መስሪያ ቤት ሙያዊ እገዛና እርዳታ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ተራድኦ ድርጅት በኩል በ1976 ዓመተ ምህረትና 1993 ዓመተ ምህረት ጥንታዊ ይዘቱን ሳይለቅ ተደርጓል። ከላይ ለመግለጽ እንደሞከርነው መጀመሪያው ቤተ መቅደስ የተሠራው በሌዋውያን ካህናት ሲሆን ከሕንፃ መቅደሱ ፍጻሜ በኋላ የተድባበ አካባቢ ነገደ እስራኤል መታሰቢያ ይሆን ዘንድ 12ቱ ነገድ ስም አስጠርቷት ነበር። ምንም እንኳን ኢትዮጵያ በዘመነ ኦሪት ሕገ እግዚአብሔርን ጠንቅቃ የምታውቅ አገር ብትሆንም መሥዋዕተ ኦሪት የሚሰዋባቸው ቦታዎችን ግን ስንመለከት አዲስ ኪዳን ዘመን ካለው የቤተ ክርስቲያን ቁጥር ጋር የማይነጻጸር ሆኖ እናገኘዋለን። በተለይም ክርስትና በሐዋርያት ተሰብኮ መስፋፋት ከጀመረበት እዚያ ዘመን በኋላ በኢትዮጵያውያን ውስጥ እጅግ ብዙ የሚባሉ በቁጥር የሚጠሩ በጥቂት ክፍለ ዘመናት የተመዘገቡ ድንቅ የክርስትና ጉዞች ተከውነውበታል። በዚህ የታሪክ ድርሻ ወይም ሱታፍ የነበራቸው የኦሪቱን ሥርዓት ይዘው የዘለቁት ቤተ መቅደሶች ከመሆናቸውም ጋር ተያይዞ የቦታዎቹም ታላላቅነት ጎልቶ የወጣበት ዘመን ነበር። በአገራችንም የክርስትናን መሠረት ከጣሉ ነገሥታት መካከል በቀዳሚነት የሚጠሩ ንጉሥ ካሌብም ለዚህች ታላቅ ቦታ የሚገባውን ሳያደርጉ አላለፉም። በዘመኑ ታላቅ የቅድስና ማዕረግ ላይ ደርሰው ኢየሩሳሌም ገዳም ገብተው ከመመንኮሳቸውም በፊት ዘመኑ በነበረው የነገሥታቱ የቤተ ክርስቲያን ፍቅር ተቀስቅሶ የመጎብኘትን ልምድ እንዲሁም በንግሥናቸውም ላይ የተድባበ ድርሻ ታላቅ ነበርና መጨረሻ የሆኑን የናግራን ክርስቲያኖችን የታደጉበት የጦር ጋሻ በስዕለት ከመስጠታቸው ከመመንናቸውም በፊት ተድባበን በማደስ የድርሻቸውን ተወጥተዋል። ንጉሥ አፄ ካሌብ ከንጉሥ አፄ ካሌብ በኋላ ባሉት ጊዜያት እስከ 1545 ዓመተ ምህረት በማን ዘመን እንደታደሰች ባይታወቅም ያለ እድሳት ግን ከ1000 ዓመታት በላይ አለመቆየቷ ግልጽ ነው። ተድባበ ስትነሳ አብሮ የሚነሱትና ሕይወታቸው ከተድባበ ጋር የጠበቀ ቁርኝነት ያላቸው የአፄ ልብነ ድንግል ልጅ አፄ ገላውዴዎስ ናቸው። በ1522 ዓመተ ምህረት አካባቢ ተጀምሮ 15 ዓመታት
የዘለቀውን የግራኝ መሐመድ የጥፋት ዘመን አፄ ገላውዲዮስ ከተድባበ ማርያም ታቦተ ኖኅንና ታቦተ ልደታን ይዘው ደንቢያ ፎገራ ላይ በ1533 ዓመተ ምህረት ግራኝን ድል አድርገው ሲመለሱ ተድባበ ማርያም ንግሥት ሰይፈ ገላውዲዮስ የግራኝ እመቤት ብለው ሰይመዋታል። ንጉሡም ከጦርነቱ መልስ በ1544 ዓመተ ምህረት የንጉሥ ዜና መዋዕላቸውን እንደሚተርከው በዚህች ዕለት ሰኞ የቹም ሁለተኛ ዕለት ከፍጥረት ዓለም የሆነችው ናት ተድባበ ማርያም የተባለች ታቦት ከማረፊያ ያወጣች የእርሷ ሊቀ ካህናቷ ፓትርያርክ የሚባለው ነው። ታቦቱ በመንፈሳዊ ሥራ ሁሉ ምልኡ በሆነው በደብረ ሊባኖስ አቤቤኔት በአባ ዮሐንስ ራስ ተጭና መጣች ይላል። ከዚያ በኋላ በዚያው ዓመት ንጉሡ ቤተ ክርስቲያኗን አሳድሷታል። የገዳሙ ሕንፃም ፈራርሶ እንደተሠራ ሲነገር አፄ ገላውዲዮስ ከግራኝ መሐመድ ጋር ባካሄዱት ጦርነት የተድባበ ማርያምን ታቦት ይዘው እንደተዋጉ መረጃዎች ይጠቁማሉ። ዜና ገላውዲዮስ ገጽ 449 ላይ ከገላውዲዮስ በኋላ የተነሱት አፄ ፋሲል፣ አፄ ኢያሱና አፄ ባካፋም በየዘመናቸው ገዳሟን ጠግነዋታል። አሁን ያለው ቤተ ክርስቲያን በወሎ ንጉሥ ሚካኤል እድሳቱ በ1906 ዓመተ ምህረት መስከረም 6 ቀን ተጀምሮ በ1906 ጥቅምት 26 ቀን ተጠናቋል። ከዚህም በኋላ ሁለት ጊዜ የሳር ክዳኗ የተቀየረ ሲሆን አሁን ያለው የቆርቆሮ ክዳን የተሰራው በግራዝማች አማሃ ደስታ አማካኝነት ብፁዕ ቅዱስ አቡነ ባሲሊዮስ እቴጌ መነን 1000 ቆርቆሮ ሰጥተው ልዑል አልጋ ወራሽ አሰፋ ወሰን ሰራተኛ ወጪ ችለው በ1953 ዓመተ ምህረት ተሰርቶ መጠናቀቁን ታሪክ ያስረዳናል። ሥርዓተ በዓል በተድባበ ማርያም ምን ይመስላል ያሉ እንደሆነ በዘመኑ ኦሪት የቂጣ በዓል ወይንም የአይሁድ ፋሲካ ይከበር ነበር። ወደ ኢትዮጵያም ታቦተ ጽዮን ተከትለው ከመጡት 12000 ነገደ እስራኤል 2500 ተድባበ ማርያም እንደገቡ ክብረ ነገሥት ይናገራል። በዘመነ ክርስትና አብርሃ ወአጽብሃ ተድባበን አንጸው ካበቁ በኋላ ጥር 21 ቀን በዓሏን ለማክበር ደንግገው ነበር። ይህ እስከ አፄ ገላውዲዮስ ድረስ ቆይቷል። አፄ ገላውዲዮስ ግራኝ አህመድን ድል አድርገው ሲመለሱ ግንቦት 1 ቀን ተድባበ በመግባት የያዝኩትን ጽላት የልደታ የገባሁልትም በልደታ ዕለቱም የእመቤታችን ልደቷ ነው በማለት የተድባበን በዓል ግንቦት 1 እንዲሆን አዋጅ አስነግሯል። ከዚያ ጊዜ ጀምሮ እስከ አሁን ግንቦት 1 ቀን በደማቅ ሁኔታ በዓለ ክብሯ ይከበራል። በማግስቱም ግንቦት 2 የገላውዲዮስ ልደት መሆኑ ተከብሮ ይውላል። የተወደዳችሁ የግዕዝ ቲዩብ ቤተሰቦች በተድባበ ማርያም ቅርሶቿስ ምን ይመስላሉ ያለው እንደሆን ምንም እንኳን ተድባበ እንደ ሌሎቹ አድባራትና ገዳማት ያላትን ስፍር ቁጥር የሌላቸውን የታሪክ መዛግብት ድንቅ አድንቅ ቢሆኑም ቅርሶቹ የቅዱስንና የሰማዕቱን አጽም በየክብራቸው ለማሳየት የምታስቀምጥበት የተደራጀና ለጉብኝት የተመቸ ሙዚየም ያልነበራት ቢሆንም በአሁኑ ጊዜ የመንግሥት ትኩረት በመሳቧ የባህልና ቱሪዝም ሚኒስቴር የሙዚየም መሠረተ ድንጋይ ጥር 29 ቀን 2002 ዓ.ም በማስቀመጡ ሥራው ሲጠናቀቅ ለእይታ እንደቀረበ ታይተዋል። ሀገራችን ኢትዮጵያ በብሉይ ከእስራኤል ቀጥላ ሕገ ኦሪትን የተቀበለች ሀገር እንደመሆኗ እስራኤል ጋር የጠበቀ ግንኙነት እንዳላት በተለያዩ የመጽሐፍ ቅዱስ ክፍል ተጠቅሷል። ከተድባበ መመስረት 280 ዓመታት በኋላ እስራኤል የተነሳው ቅዱስ ዳዊት ሲሆን ባቢሎናውያን የእስራኤልን ከተማ በወረሩ ጊዜ የንጉሥ ዳዊት ወንበር ወደ ባቢሎን ተማርኮ ሄዶ ነበር። የኢየሩሳሌም ምርኮ ሲመለስ ዘሩባቤል ባቢሎን ላይ ነግሶ የቅዱስ ዳዊትን ወንበር ይዞ ተመልሷል። ከዚህም በኋላ መንበሩ የኢትዮጵያ ንጉሥ በአፄ ዳዊት ቀዳማዊ ዘመነ መንግሥት ወደ ኢትዮጵያ መጥቶ ተድባበ ያረፈ ሲሆን ይህንን በወርቅ የተንቆጠቆጠ ግዙፍ ወንበር ማንም ሳይቀመጥበት ለክብር የሚታይ ሆኖ በተድባበ ማርያም ይገኛል። የቅድስት ሐና ጸጉርን ጨምሮ የብዙ በብሉይ ኪዳን ዘመን የነበሩ ቅዱሳት ነገሥታት አጽም ይገኛል። በተድባበ ማርያም ታሪክ ድርሳን በአዲስ ኪዳንም ከፍተኛውን የኢትዮጵያን ታላላቅ ድርሳናትና ቅርሶች ይዞ ይገኛል። በተድባበ ማርያም እጅግ ብዙ ብራና መጻሕፍቶች ይገኛሉ። ከ300 በላይ ጥንታዊ የብራና መጻሕፍቶች የሚገኙ ሲሆን መጻሕፍቱ ከፊደሎቹ በጥንታዊ አክሱም ዘመነ መንግሥት የተጻፉ ሲሆኑ ሌሎቹ ደግሞ በመካከለኛው ዘመን እንደተጻፉ ይነገራል። በአርማይክ ቋንቋ የተጻፈ የሰሌዳ መጽሐፍ
በአረብኛና በግዕዝ የተጻፉ መጻሕፍት፣ ወንጌለ ወርቅ፣ የወርቅ ጉብጉብታ ያለበት የወንጌል መጽሐፍ፣ ስዕለ አድኖ፣ በገዳም ውስጥ በርካታ የገበታ ስዕላትና የብራና ስዕሎች ይገኛሉ። ከእነዚህም የኢየሱስ ክርስቶስ ታሪክ ከሕማማቱ እስከ ትንሣኤው፣ ቅዱስ ሉቃስ እንደ ሳላት የሚነገርላት የቅድስት ድንግል ማርያም ስዕለ አድኖ፣ ባለ ሦስት ተከፍታ የገበታ ስዕልና የመሳሰሉት ጥንታውያን ስነ ጥበባዊ ቅርሶች በተድባበ ማርያም ይገኛሉ። እፈ ድንግል ወይንም ስዕለ አድኅኖ፣ ይህም አይነት የገበታ ስዕል በኢትዮጵያ በጣም ውስን በሆኑ አካባቢዎች ብቻ የሚገኝ ሲሆን በተድባበ ማርያም ግን ይገኛል። እንዲሁም እጅግ በጣም ብዙ መስቀሎች፣ የመጥምቀ መለኮት የቅዱስ ዮሐንስ መስቀል፣ የጨጌ ዮሐንስ በትረ ሆሳዕና የእጅ መስቀል፣ የአቡነ አኖሪዎስ የእጅ መስቀል፣ አቡነ ቄርሎስ የእጅ መስቀልና የመጀመሪያ የኢትዮጵያ ጳጳስ አባ ሰላማ ከሳቴ ብርሃን የቀደሰበት የእጅ መስቀል ይገኙበታል። አውድ የሚገኝ ሲሆን በገዳሙ በርካታ ጥንታዊ አውዶች የሚገኙ ሲሆን ከግብፅ ፓትርያርክ በስጦታም እንደመጡ የሚነገርላቸውና በአረብኛም የተጻፉ አውዶች ተጠቃሽ ናቸው። ስርዕተ ሐና እመቤታችን የቅድስት ድንግል ማርያም እናት የቅድስት ሐና ጸጉር ይገኛል። ይህም ጸጉር የተቀመጠበት የሸክላ ገንቦ እጅግ ጥንታዊና በሥነ ጥበባዊ ይዘቱ ራሱ የሚያስገርም ትዕይንትን ይፈጥራል። አጽመ ቅዱሳን ከአጽመ ቅዱሳን መካከል ሄሮድስ የጨፈጨፋቸው ሕፃናት አጽም በከፊል እንዲሁም የቅዱስ ጊዮርጊስ አጽም ጨምሮ በአጠቃላይ የ28 ሰማዕታት አጽም የሚገኝ ሲሆን እንዲሁም በልዩ ልዩ ስፍራ የሚገኘው መካነ መቃብር የአፄ ገላውዴዎስን ጨምሮ የስድስት ነገሥታትና የአራት እጨጌዎችን አጽም ተሰብስቦ ይገኛል። በዚህ በተድባበ ማርያም እንግዲህ የተወደዳቸው የግዕዝ ቲዩብ ቤተሰቦች እጅጉን ቆንጽለን ስለ እመቤታችን ስለ ቅድስተ ቅዱሳን ድንግል ማርያም ተድባበ ማርያም ቤተ ክርስቲያን አሳወቅናችሁ። እንግዲህ እናንተ ይበልጡኑ በቦታው ተገኝታችሁ ረድኤት በረከትን እንድታገኙ ከወዲሁ ምክርን እየሰጠን እጅግ ታሪካዊና ከዘመነ ኦሪት ጀምሮ እስከ ዘመነ ሐዲስ እስካሁን እስካለችበት ጊዜ ጸንታ ያለችውን የተድባበ ማርያም ቅኝታችንን እንሆ ቋጨን። ረድኤት በረከቷ የእመቤታችን አይለየን። ሰላም፣ ፍቅርና አንድነት ለአገራችን ይስፈን። አበው አባቶቻችን በረከታቸው፣ ጥርጥር የሌለባት እምነታቸው፣ እልም የማትነሳ ሃይማኖታቸው ከሁላችን ጋር ትሁን። ስብሐት ለእግዚአብሔር ለወላዲቱ ድንግል ለመስቀሉም ክቡር